ምን ያረክሽ ነው? ምን ያደረግሽ ነው? ምን ያረክሽ ነው? ጽጌ ማን ነው? ከማን ጋር ነሽ? ማን ነግሮ ነው? እንዴት መጣ? ጭራሽ አንተ ነህ? በቃ የኔና አንቺ አሳፋሪ ሰው ነሽ። እሱ እኮ ጓደኛዬ ነው ዳኒ። አንዴ እኮ መብት የለኝም እሱ ላይ መጮህ። ይቅርታሽ። አንቺ ነሽ እንደዚህ ያደረግሽው አይደለም። እያወራን ነበር። ድንገት ነው የሆነው። እንዳትነኪኝ። በመሀላችን እኮ ማንም መግባት የለበትም። እሱም ቢሆን ማን ስለሆነ ነው በመሀላችን የሚገባው? እዚህ መጥቶ ካወራኝ ስላንተ ጉዳይ ነው። እሱ ራሱ የቀጠረኝ እንደውም አያገባኝም። ዳኒ ሴት አለ ምናምን ስላት ይመጣል ምናምን አለች። ከዛ በኋላ ልትስመኝ ስትላት እና ታዲያ እውነቱን ተናገሪ። ምን አይነት ሰው ነሽ? ዳኒስ ነው በማል ገባ ምናምን ብለሽ እናተኛ በጣም ሌባ ሰው ነሽ። ያንቺ ነገር ስለሰፈርኩልሽ እሱ እንደውም ሊስመኝ እንደዚህ ሲጠጋጋል እንዴ? ራስሽ ነሽ ልስመኝ የፈለገኝ እንደዚህ አድርጊያለሁ። ሰላም እንዴት ናችሁ? የጽጌ ሮያል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። እንግዲህ ዛሬ የመጣሁት ከኤክሴ ጋር ነው። ሰላም እንዴት ናችሁ? ዛሬ ዳኒን ፍራንክ እናደርገዋለን። አሪፍ ነገር ነው ያለን ብዬ ተስፋ አደርጋለሁ። ግን እናበዛዋለን አናበዛው? አይ አናበዛው። እናበዛው እንሂድበት እንዴ? ይገለኛል። ያ እንግዲህ ፍቅረ ማርያም የዳኒ ጓደኛ እንደሆነ ታውቃላችሁ። ኤክስ ያልኩት ምናልባት አስመራችሁበት ከሆነ ሰርዙት። ኤክስ አይደለም ጀስት ጓደኛዬ ነው። የዳኒ ደግሞ ቤስት ፍሬንዱ ነው። እንግዲህ ከፍቅረ ጋር ሆነን ዛሬ ዳኒን እንግዲህ ፕራንክ እናደርገዋለን ማለት ነው። ሐሳቤ ምን መሰላችሁ? ዳኒ እንዲመጣ ምን እንዳደረኩ ልንገራችሁ። በሌላ ሰው አስደውዬ ዳኒን ከጓደኛ ጋር አይተናታል ማለት በጣም ተቀራርበው አይተናታል አስብዬ በእርግጠኝነት ይመጣል። ያው የታወቀ ነው እና ገደልሽኝ እግዚአብሔር። ማንም ገለ አንተ ደግሞ እንዴ አይገለም። የምር ማለት ነው ተንበጫብጫል። ገና አይዲያውን ገና ሳመጣው አሁን ጓደኛ ምናምን ሆነ አስቢ ማለት ፍራንክ እኮ ነው። አደረብንም አላደረግንም ይሄው ቪዲዮ እያዩ ነው። ምን አደረግን? እንግዲህ ቤተሰቦች እንግዲህ በእርግጠኝነት ዳኒ ሲደነግጥ ያለውን ነገር ማየት ፈልጋለሁ። በዛ ላይ ደግሞ ምን ያህል እንደሚወደኝ ምን ይመስልሻል? ጽግዬ ምን ይመስለኛል? አይ ሲሪየስ ምን ነው ታውቃለህ? ስማኝ ፍቅራ እሱ ምን ያህል እንደሚወደኝና እንደሚያፍቀኝ ማወቅ ፈልጋለሁ። ለምሳሌ አንተ ብዙ ጊዜ ዳኒ እኮ ምንም እኮ እንደዚህ አትበሉኝ። እናንተ ብሮኮዲ ሰብሬ እኮ ነው እዚህ ጋር ቁጭ ያለ አይደለም። የምር በጣም ብዙ ጊዜ ዳኒ ጓደኞች ሲያገኙኝ አንቺ ልጅ ይወድሻል ይሉኛል። ከዚህ ውጭ ግን ምንም ፕሩፍ የሚያደርግልኝ ነገር አንድ ቀን አስቀምጠው አያውቁም ማለት ነውና ሁልጊዜ ገደበረኝ ስለሆነ ዛሬ ፍቅራ እንደው በቃ ፕራንክ በሚለው ነው እንጂ ማርያም ይደብራል እኮ። ምንም አይደብርም። ምን ይደብራል? እስቲ